እንደሚያወርዱለት አይነት ለሙሐመድም ራሱን የቻለ ጅንና ሸይጣን አለው ስለዚህ እንደዛ ነው ሌላ አይደለም በማለት ለሰዎች ይሄንን ውጅምር በቃ ይለቃሉ ያበዛሉ ያጠናከራሉ በዚህ ዙሪያ ላይ በጣም ታለንትድ ሆኑ ከዛ በኋላ قال تعالى الله سبحانه وتعالى እንዲህ አለ ردا عليهم በእነሱ ላይ መልስ በመመለስ አላህ እንዲህ አለ هل أنبئكم محمد ሆይ በላቸው هل أنبئكم እስቲ ልንገራችሁን على من تنزل الشياطين በላቸው ሸይጣኖች በማን ላይ ነው የሚወርዱት ሸይጣኖች በማን አይነት ሰው ላይ ነው የሚወርዱት ሸይጣኖች የሚወርዱት ተነዘሉ ሸይጣኖች የሚወርዱት على كل أفاك أثيم በሁሉም ቀጣፊና አሲም ወንጀለኛ ሌባ በሆነው ላይ እንጂ በእንደኔ አይነቱ አይወርድም በላቸው መሐመድ ቀጣፊም ወንጀለኛም ክሪሚናል ሌባም አይደለም በላቸው ይሄ ሱረቱ ሹዓራ 122 እስከ 222 ያለው በዚህ መልኩ አላህ ይናገራል አይ ማለትም ይላል ኢነሃ ተንዚሉ እንደነዚህ አይነት ሸይጣኖች የሚወርዱት አለል ከዛቢል ፋጅሪ አልሙለጥኺ ቢዙኑብ እንደዚህ ሸያጢኖች የሚወርዱት በማን ላይ ነው አለል ከዛብ በውሸታም ሰው ላይ አልፋጅር ቀጣፊ አልሙተለጥኺ ቢዙኑብ በወንጀል ጥርቅም ብሎ የተሞላ ግለሰብ በሱ ላይ ነው በወንጀል የተነካካ ግለሰብ ነው የሚወርዱት እንደነዚህ አይነት ሸያጢኖች እንጂ ከዛም በላቸው ወማ ጀረብቱም አለየ ከዚበን ወማ ጀረብቱም ደሞ አለየ በኔ ላይ ደሞ መቼም ቢሆን አልሞከራችሁም ኤክስፒሪየንስ አላደረጋችሁም ከዚበን ሐሰትን የሚባል ውሸትን የሚባል በኔ ላይ ደሞ ተሞክሮ አይታችሁብኝ አታውቁም ወላ ወጀቱም ፊየ ፊስቀን በኔ ላይ ደሞ አመጽ የሚባል ደሞ አግኝታችሁብኝ አታውቁም فكيف እንዴት ነው ታዲያ ተقولون የምትሉት ان القرآن من تنزيل الشياطين ቁርአን እኮ ከሸይጣን የተወረደው ከሸያጢኖች ነው የተወረደው የምትሉት እንዴት ነው በላቸው ይያለው ነው አላህ عز وجل هل أنبئكم على من تنزل الشياطين تنزلوا على كل أفاك أثيم يميلوا هنا وأحيانا عندان دمو كانوا يقولون يلو نبرة من يلو نبرة عن النبي صلى الله عليه وسلم سل نبياتي صلى الله عليه وسلم من يلو نبرة إنه نبياتي صلى الله عليه وسلم قد أصابه برقت نكتوتال نكتواتشوال من نكاتشو نوع من الجنون كأبدت بكل هنا أبدت ما نكتواتشوال أبدت نكتواتشوال فهو كذا لزامنون جدي يتخيل المعاني عند زي عينة نجروتشن بعمرو بمسهلنا بمقرص يمياك أربو جني سلنكاو تايب اوف يون جن عينتي ابدت عينت نكتوتالنا لزانو فهو سو يتخيلوا بمنابو يميقرص المعاني بعمرو بمسهلنا بمقرص እንደዚህ አይነት ነገሮችን ትርጉሞችን የሚያመጣ ይሉ ነበር ثم كذا በኋላ يصوغها እንዲህ አድርጎ የሚያነባት في كلمات بديعة رائعة في كلمات بنغغروች በወርዶች ገጣጥሞ እንደ ሴንተንስ አድርጎ بديعة ረቀቅ ያለ رائعة amazing የሆኑ በሆነ መልኩ የሚያነባት አይነት ነው አሉ كما يسوق الشعراء لك ገጣሚዎች ግጥማቸውን እንደ ሴንተንስ አድርገው እንደሚያነቡት እንደ አረፍተ ነገር እንደዛ ያደርጋል አሉ فهو ስለዚህ ሙሐመድ ምንድነው ሻዒሩን ገጣሚ ነው ወከላሙሁ የሙሐመድ ንግግሩ ደግሞ ሽዕሩን ግጥም እንጂ ሌላ አይደለም ብለው ይሉ ነበር እና ይሄንን
ለማህበረሰቡ በዚህ መልኩ ይበተናሉ። ከዛም አላሁ ዐዘ ወጀል ቃለ ተዓላ አላህ ሱብሓነሁ ወተዓላ ደግሞ አለ ረደን ዐለይሂም በእነሱ ላይ በመመለስ ምን አለ ወሹዓራኡ ሙሐመድ ሆይ በላቸው ወሹዓራኡ ገጣሚዎች እኮ የተቢዑሁሙል ጋውን ገጣሚዎችን እኮ የሚከተሏቸው አልጋውነ ምን እነዛ ጠማማ የሆኑት ናቸው የሚከተሏቸው። አለም ተራ አትመለከተምን እንዴ ሙሐመድ ሆይ አነሁም እነሱ ፊ ኩሊ ዋዲን የሂሙን ያንተን ስምና የአላህን ቃል ለማበላሸት በሁሉም ጉድጓድ ሸለቆ ውስጥ የሚገቡት የማይገባበት የስድብ አይነት የማይገባበት የማነወር አይነት ዋዲን ሸለቆ የሂሙን ይገባሉ አለ። መግባት በሌለባቸው አንዴ ገጣሚ ነው ሲሉ፣ አንዴ እብድ ነው ሲሉ፣ አንዴ ደጋሚ ነው ሲሉ፣ አንዴ ጅናለው ሲሉ አለም ተራ አትመለከተምን እንዴ አነሁም እነሱ ፊ ኩሊ ዋዲን በሁሉም ጉድጓድ ሸለቆ ውስጥ የሂሙን የሚገቡ የስድብ አይነት ወአነሁም እነሱ ደግሞ የቁሉነ ይላሉ ማላ የፍዓሉን የማይሰሩትን ነገር ይላሉ ይልና አላህ ዐዘ ወጀል በዚህ መልኩ ሊያሷብራቸው ትግስት እንዲያደርጉ እንዲያገዛቸው ይህንን አንቀጽ ሱረቱ ሹዓራ አንቀጽ 224 ጀምሮ እስከ 226 በዚህ መልኩ ይናገራል። አላህ ዐዘ ወጀል ይህንን አውርዶ ረደን በማድረግ ለነሱ ምላሽ በመስጠት አወረደላቸው። فهذه እንግዲህ እነዚህ ثلاث خصائص ሶስት አይነት መለያዎች ናቸው يتصف بها الشعراء በተለይ ገጣሚዎች እንደ ገጣሚነታቸው የሚለዩባት እነዚህ ሶስቱ አይነቶች ማለት ነው። ولا توجد واحدة منها في النبي صلى الله عليه وسلم እነዚህ የተጠቀሱት የገጣሚዎች መለዮ የሆኑት ደግሞ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንዷም እንኳን አትገኝባቸው። فالذين اتبعوه ሙሐመድንም የተከተሉት ደግሞ ሁዳቱን ቀና መሪዎችን ቀና መንገድን የተመሩ ናቸው። ሙተቁን አላህን የሚፈሩ ናቸው። አላህ ሱብሓነሁ ወተዓላ ደግሞ እዚህ የገለጸው ወሹዓራኡ ገጣሚዎች ደግሞ የተቢዑሁሙል ጋውን ጠማማዎች ናቸው የሚከተሏቸው ነው ያለው። ሙሐመድ ደግሞ ገጣሚ አይደለም፣ ተከታዮቹም ደግሞ ቀና መንገድ የተመሩና አላህ የሚፈሩ ናቸው። ሳሊሑን ደጋጎች ናቸው። ፊዲኒሂም በሃይማኖታቸው ላይ ደጋጎች፣ ወኹሉቂሂም በስነ ምግባራቸው ደጋጎች፣ ወአፍዓሊሂም በድርጊታቸው ደግሞ ደጋጎች፣ ወተሰሩፋቲሂም ዴይሊ ተግባራቸው ሁሉም በቃ አዋዋላቸው ምናቸውም ደግሞ አላህን የሚፈሩ ናቸው። ወሙዓመላቲሂም ከስነ ግብረ ገባቸው አላህን የሚፈሩ ናቸው። ወላ توجد عليهم በእነሱ ላይ ደግሞ አይገኝም መስሐቱን ሚን الغواية መስሐ የጥመት ነክ የሆነ ነገር ጫፍ እንኳን የጥመት ነክ ነገር ጫፏን እንኳን አይገኝባቸውም። في أي شأن من شؤونهم በማንኛውም ነገራቸው ላይ ነገራቸው በሆነው አንዱ ነገራቸው እንኳን በዱንያ ነገራቸው ውስጥ አንዱ ነገራቸው እንኳን አይገኝም። በዲናቸው፣ በአኽላቃቸው፣ በድርጊታቸው፣ በስነ ግብረገብነታቸው፣ ባናኗራቸው፣ ባበላላቸው አንዱ እንኳን የጥመት የሆነ ንክቻን እንኳን አትገኝባቸውም። ስለዚህ ሙሐመድ ገጣሚ አይደለም። የተከተሉትም ደግሞ ጠማሞችም አይደሉም። وهو محمد ደግሞ لا يهيم في الأودية ማንኛውም የባጢል የከንቱ ወይም የስህተት በሆነ ጉድጓድ ሁላ የሄደ ዋሽ ጉድጓድ ውስጥ አይገባም ሙሐመድ። يعني لا يهيم في الأودية كلها كما يهيم الشعراء ገጣሚዎች ጠማማ ገጣሚዎች
ያልተፈለገ ስተት ጉድጓድ የሐሰት የከንቱ የብልግና ግጥምን ለመግጠም የሚገቡበት የሐሰት መድረኮች በሙሉ ጉድጓድ ውስጥ አይገባም። እንደሚገቡት ውስጥ መሐመድ አይገባም። በል ይልቁንስ መሐመድ የድዑ የሚጣራው ኢላ ረቢን ዋሂድን ወደ አንድ ወደ ሆነ አምላክ ወዲንን ዋሂድን ወደ አንድ ወደ ሆነ ሃይማኖት ወሲራጥን ዋሂድን ወደ አንድ ወደ ሆነ መንገድ ወህወ ሙሐመድ ደሞ ላ የቁሉ ሙሐመድ ደሞ አንዲትን ነገር አይልም ኢላ ማ የፍዓሉ ያንን ነገር ሙሐመድ ሰለላሁ ዐለይሂ ወሰለም ምን ቢሰራው እንጂ አንዲትን ነገር አይናገርም ያችን ነገር ቢሰራት እንጂ ወላ የፍዓሉ አንዲትን ነገር ደግሞ አይተገብራትም ኢላ ማ የቁሉ የተናገረውን ነገር እንጂ አይተገብርም። ስለዚህ ፈአይነ ሁወ ሙሐመድ ሰለላሁ ዐለይሂ ወሰለም እሱና ሚን الشعر والشعراء ሙሐመድና ግጥምና ገጣሚዎች የሚባለው እንዴትና እንዴት ከየትና እንዴት ነው የምታገናኙት? የትና የት ናቸው? ወአይነ الشعر ይሄ ግጥም የሚባለውና والشعراء منه ግጥምና ገጣሚዎች የሚባሉት ደግሞ ከሙሐመድ ጋር ሰለላሁ ዐለይሂ ወሰለም የሚያገናኛቸውስ ነገር ምንድነው? የትና የት ነው? እንዴት ነው ካልኩሌት የምታደርጉት ነው? الرابع አራተኛው ምን ይላል ሙአሊፉ የመካ ሙሽሪኮች የተጠቀሙት መንገድ የነብዩን ሰለላሁ ዐለይሂ ወሰለም ጥሪ ዳዕዋ ለመከልከል النقاش والجدال ክርክርና ጭቅጭቅን መፍጠር ወካነት ነበረች እንግዲህ ثلاث قضايا ሶስት ጉዳዮች ነበሩ استغربها المشركون جدا የመካ ሙሽሪኮች በጣም የተገረሙባት የሆነ ሙስሊሞች ያቀረቧቸው ሶስቱ ነጥቦች የተገረሙባት ነጥቦች ነበሩ። በጣም ያስገረማቸውና ያስደነቃቸው ሶስት ነጥቦች ወካነት ነበረች هي እሷም الاساس في الخلاف በሙስሊሞችና በሙሽሪኮች ኺላፍ ልዩነት ሊፈጠር የቻለበት ዋነኛ ቤዝ መሰረቱ ነበረ الذي حصل بينهم وبين المسلمين በእነሱና በሙስሊሞች መካከል في امر الدين በዚህ ሃይማኖት በሚባለው ጉዳይ ላይ መሰረታዊ የሆነ ነበር وهي እሷም የመጀመሪያው መሰረት በሙስሊሞችና በመካ ሙሽሪኮች የመጀመሪያው ቤዝ የሆነ መሰረት የሚባለው ለዚህ ጸቡላ አንደኛው التوحيد ተውሂድ ነው። አንደኛ ተውሂድ ነው። አላህን ነጥሉ በሃይማኖት አላህን በብቸኝነት አምልኩ ላ ኢላሃ ኢላላህ በሉ ትፍሊሑ እላት ገለመሌ ከአላህ ውጭ ያሉትን ነገር አማልክት ባጢል የሆኑ አማልክቶችን ተው የሚል ነው የመጀመሪያው ጸባቸው። ሁለተኛው ወሪሳለቱ ሙሐመድ መልእክተኛ ነው አይደለም የሚለው ላይ። ሶስተኛው ደግሞ ወልበዕሱ መቀስቀስ የሚባለው بعد الموت ከሞት በኋላ መቀስቀስ የሚባል አለ የሚለው ሶስቱ ፖይንት ነበሩ ለኒቃሽ የቀረቡት ለኺላፍ فكانوا ነበሩ يناقشون في هذه القضايا የመካ ሙሽሪኮች ሙስሊሞችን በዚህ ጉዳይ ነበር ንቃሽ የሚያደርጓቸው የሚከራከሩ ويجادلون حولها በሷ ዙሪያ ክርክር ይከፍቱ ነበር። ምናሉ فأما البعث ስለሞቶ መቀስቀስማ بعد الموت ከሞት በኋላ መቀስቀስ የሚባለው فلم يكن عندهم في ذلك የመካ ሙሽሪኮች በዚህ ሐሳባቸው ላይ በዚህ ነጥብ ላይ ምንም ነገር አልነበራቸውም إلا التعجب والاستغراب ያው መገረምና እንደው ነገሩን እንደ እንግዳ ማየት ሃው እንዴት የሚል አይነት ነገር ከመፍጠርና والاستبعاد العقلي فقط አይ ኖ ወይ ሊሆን አይችልም ይሄ ካይምሮ የራቀ ነው ሰው ሞቶ መቀስቀስ የሚባል ነገር እንደው የሚገርም ነው
እንግዳ ሆነባቸው። ካይምሮ በጣም የራቀ ነው መሐመድ የምትለው ወይ የሚል አይነት ነገር ብቻ እንጂ ሌላ ነገር አልነበራቸው። ፈካኑ ነበሩ የቁሉነ ይሉ ነበር። ምን ይሉ ነበረ? ሱረቱ ሳፋት ላይ እንደተገለጸው 16ኛው አንቀጽ ከ17ኛው ምን ይሉ ነበር? አኢዛ ሚትና አንተ ሙሐመድ ወይ እንደው ምን እያልከን ያለው? አኢዛ ሚትና የሞትን እንደሆነ ወኩና ቱራበን ከዛም ወደ አፈርነት ከተቀየርን በኋላ ወዒዛመን ከዛም ወደ አጥንት ስጋችን በስብሶ አጥንታችን ከቀረ በኋላ አኢና ለመብዑሱን እኛ የምንቀሰቀስን እንዴ እያልከን ነው ያለው አሉና አዋ አባኡና አልአወሉን የቀድሞ አባቶቻችንስ እንዲሁም ይቀሰቀሳሉ ነው እንደምትለን ብለው ይህን ጥያቄ ጠየቁ። ወካኑ የቁሉነ እንዲህ ይሉ ነበር። አሁን ደግሞ ሱረቱል ቃፍ 3ኛው አንቀጽ ላይ ምን አሉ? ዛሊከ ረጅዑን በዒድ ዛሊከ አይ ሙሐመድ ይህ የምትለን ነገር እኮ ረጅዑን በዒድ እንዲያው መመለሱ ከሞትነ በኋላ ተቀስቀሰን መመለስ ማለት እንዲያው ትንሽ የራቀ ነገር ነው ለማመን የሚከብድ የራቀ ነገር ነው አሉ። ወካኑ ነበሩ የቁሉነ ይሉ ነበር። አሁንም ደግሞ ይሉ ነበረ ሱረቱ ሰባእ ላይ 7 እስከ 8 ሚሉ ነበር ሀል ነዱልኩም ለሰዎች ምን ይላሉ? ለመካ ሙሽሪኮች ሀል ነዱልኩም እንጠቁማችሁን እንዴ አላ ረጁሊን በአንድ ግለሰብ ላይ ዩነቢኡኩም የሚነግራችሁ የሆነ ምን እያለ ኢዛ ሙዚቅቱም ከሞታችሁ በኋላና ሰውነታችሁ ስጋችሁ የሰውነታችሁ ስጋ ከፈራረሰ በኋላ ኩለ ሙመዘቅን ሙሉ የሆነ መፈራረስን መበጣጠስን ከተበጠሰ በኋላ ቀብር ውስጥ ኢነኩም እናንተ ለፊ ኸልቅን ጀዲድ እንደ አዲስን ተፈጠራላችሁን እንዴ ስለሚል ሰውን እንንገራችሁን እንዴ ያሉ። ያ ሰው ሙሐመድን ነው እንግዲህ የፈለጉበት። አፍተራ ዐለላሂ ይህ ግለሰብስ እንዲያው በአላህ ላይ ከዚበን ሐሰትን ቀጠፈ በአላህ ላይ ሐሰትን ቀጠፈን አምቢሂ ጅነቱን ወይም ትንሽ እብደት ነገር አለበትን በማለት እንደዚህ አይነት ሐሳብ ያነሳሉ። ሀል ነዱልኩም አላ ረጁሊን ሀል ነዱልኩም እንጠቁማችሁን አላ ረጁሊን በአንድ ግለሰብ ላይ ዩነቢኡኩም የሚነግራችሁ የሆነ ኢዛ ሙዚቅቱም ሞታችሁ ሰውነታችሁ የተበጣጠሰ ጊዜና ኩለ ሙመዘቅን ሙሉ የሆነ መበጣጠስን ኢነኩም ከዛም እናንተም ለፊ ኸልቅን ጀዲድ እንደገና ሰውነታችሁ ወደ ነበረበት ተመልሶ እንደ አዲስ ተፈጠራላችሁን ብሎ ስለሚነግራችሁ ሰውን እንጠቁማችሁ እንዴ? አፍተራ ዐለላሂ ከዚበን ይህ ግለሰብ በአላህ ላይ ሐሰትን ቀጠፈን እንዴ? አምቢሂ ጅነቱን ወይስ ትንሽ እብደት ነገር ነክቶታልን በማለት ይሉ ነበር። ወቃለ ቃኢሉሁም ከነሱም ባያቸው እንዲህ አለ አመውቱን ثم بعث ثم حشر حديث خرافة يا أم عمرو أموت كذا مموت موتن كذا موتن الشي ثم بعث كذا كموتن بوهلا نكسكسالن ثم حشر كذا من نسبسبالن እንደዚህ ማለን እንዴ يعني هذا حديث እንደዚህ አይነት ወሬ